ጨርሰናል ይላል ቤተሰብ። አሳክተነዋል። ውድ ፋሚሊስ አድርገነዋል። ማን ግንድ ላይ ሰራለሁ እንዳለው ቤት ግንድ ላይ ሰራ። አንተ ግንድ ላይ ሰራለሁ ብሎ ፎክሮ ነበር። እንዳልኳችሁ እዚህ ሙሉ የተንጣለለ ግቢ ውስጥ ኢትዮጵያ ውስጥ ማንም አድርጎት የማያውቅ አንድ ዛፍ ላይ ሙሉ ራሱን የቻለ ቤት። ኧረ አንተን ይደላ አንተን ይደላ በእጄ የሰራሁት ማንም ያገዘኝ በሙያም ሆነ በስራ ያገዘኝ ሰው የለም። በእጄ ብቻዬን ይሄንን የምታዩትን ቤት አንድ ዛፍ ላይ ሰርቻለሁ። ሙሉ መኝታ ኤቭሪቲንግ ማሟላ ናቹራሊ ሌክዠሪየስ የሆነ ቤት እግዚአብሔር ማን ግንድ ላይ ነው የሰራው። በምትመለከቱት መልኩ እዚህ ጋር ለውሾቼ መኖሪያ ቤት ሰርቼላችሁ ከፍ አድርጌ የውሻም ቤት ከፍታ ላይ ነው የሰራው እንዳያጠቃቸው ነው። ጅም ምናምን ስላለ ይሄንን ሰርቼላችኋለሁ ለነዚህ። እዚህ ጋር ደግሞ ለውሾቼ ሙሉ መዝናኛ የሚዝናኑበትን ግቢ ፈጥረናል። ሰሞኑን ወልዳ ነበረ። በዚህ መልኩ ጥንቸል አታምም። እንግዲህ ይሄን መሰረት ሰርተንላችኋል። ጥቁርም አለ። ሌላው እዚህ ጋር የዋና ገንዳ የመስራት ፕሮግራም አለን። እዚህ ጋር ዋና ገንዳ መስራት እናስባለን። እናንተ ስትመጡ ስትዝናኑ ምናምን ዘና እንድትሉ የዋና ገንዳ እኔ ይሄ ሰውዬ ሐሳቡ ምንድነው? እውነት ምንድነው ሐሳቡ? እቅድህን ንገረን። ኪችን ዋናው የጀርባ አጥንት እኛው ቤዚክ የሆነውን እዚህ ጋር መመገቢያ ምግብ እንመገብበት ኪችን ሰርተናል። እዚህ ጋር ትልልቅ ነገሮችን መጣድ ቢያስፈልገን፣ እዚህ ጋር ትንንሽ ድስቶችን መጣድ ቢያስፈልገን፣ እዚህ ጋር ጥብስ መስራት ቢያስፈልገን ይሄንን ኪችን ሰርተናል። ኤቭሪ የምንሰራቸውን ስራዎች በጥራት በውበት በጥንካሬ መስራት አስበን ነው የሰራነው። ይሄው በምትመለከቱት መልኩ ኑ ደግሞ ለጊዜው ምዝናናበትን ቦታ ላሳያችሁ። አረ ሊያስጨልለን ነው። በምኞት ብቻ በምኞት ብቻ ፀሐይ የምንሞቅበት ቦታ ነው የሚሆነው። እንግዲህ ዘና እንላለን። በእጃችን የሰራ ነው የምትመለከቱት ነው። በጣም ጠንካራ ነው። በእጄን የሰራሁት። እናንተ ስትመጡ ደግሞ የምትዝናኑበትን ሌላ እንደዚህ አይነት ብዙ የመስራት አቅሙ አለኝ። ቀጣይ እሰራለሁ። ሌላ ደግሞ ኑ ማሳያችሁ ነገር አለ። ኑ ግቢው ያልቅም። ይኸውላችሁ ግቢው ያልቅም። ውሃ ቅርቦት አካባቢው ላይ የለም። ውሃ በጣም አስቸጋሪ ነው። ከኔ ጋር ኮላብ አድርጋችሁ የምትሰሩ በማሽንም ሆነ በእጅ ጉድጓድ የምትቆፍሩ ሰዎች ከኔ ጋር ኮላብ አድርገን ጉድጓድ ውሃ የራሱን ውሃ ማለት ነው የራሱን ውሃ ይሰራል። ኑ ሌላ ነገር ደግሞ ላሳያችሁ። ሊቆፍር ሮጦ ነው የሚያሳየን። እግዚአብሔር ግቢውን ሮጦ ነው የሚያሳየን። ምንም አይነት መብራት የለኝም እዚህ አካባቢ ምንም አይነት የመብራት አቅርቦት የለም። ግን እንደምታዩት አንድ ድርጅት ከዚህ በፊት የሶላር ፓኔሎችን ሰጥቶኛል። እኔ የምጠቀምበት ውሃ ከመሬት ፓምፕ አድርጎ ለማውጣት ነው የምጠቀምበት ይሄን ፓኔል። ነገር ግን ኢንቨርተር እና ትንሽዬ ባትሪ ምናምን ቢኖረኝ የቤት ውስጥ ያሉ አንዳንድ ነገሮችን ለማንቀሳቀስ ስለሚሆነኝ እዚህ ላይ የምትሰሩ ድርጅቶች ኢንቨርተር ባትሪና ይሄ በህልም የሚኖር ኑሮ እኮ ነው ጀለስ እየኖረ ያለው። ሌላው ደግሞ አይ እንደነ ጂ ፓወር ያለ ደግሞ ትልቅ ድርጅት ትልቅ ነገር ስፖንሰር ካደረገን እንቀበላለን። ሌላው ኢንጂነር ቢጃይ ከዚህ በፊት ቤት ሊሰሩልን ቃል ገብተው ነበረ። እሳቸው ሊሰሩልን ያሰቡትን ቤት እዚህ ጋር ለመስራት ነው ያሰብነው። ወደዛ ተራራ ነው በጣም የሚያምር። እንዴት ነው ድሮን ነው እንደሚቀርጹ እሳቸው እዚህ ጋር ይሄንን ቦታ ይሄንን ቤት እዚህ ጋር የሚሰሩት አቅርቡ ጥሪዬን አቀርባለሁ። በፈለጉት ሰዓት መተው ይሄን ቤት ድሮን ነው እንደሚቀርጸው። አመሰግናለሁ። ወዳቸዋለሁ። ማን የዚህ ሰውዬ ላይፍ ግን እግዚአብሔር በጣም ነው የሚያስቀንሰው። በህልሙ የሚኖረው ላይፍ ነው ድሪምን ህልሙን መኖር ቀጥታ ወደ መኖር እየሄደ ያለ ሰው